ስሜ መሐመድ ያሲን አህመድ ይባላል። የማህበሩ ስም ትዮ ገበያ ማዕከል እነ ኢብራሂም መሐመድና ጓደኞቹ። የአባላት ብዛት 15 ሰው ነው። የስራ እንቅስቃሴ እንግዲህ በተሞላ ጎደል ቢያንስ አንድ 3 ዓመት ሊሞላን ቀረበ ይመስለኛል። ስለዚህ ብዙ ሰው ብዙ ስርዓት ይዟል። ወደፊትም ከዚህ በበለጠ እንግዲህ ስራ ለማስጀመር እንቅስቃሴ ላይ ነው ያለነው። ስሜ ጀማል ሸምሱ አበጋዝ ይባላል። የጀማል ሐሰንና ጓደኞቻቸው ህብረት ስራ ሽርክና ማህበር ወይም በድሮ አጠራሩ ቦራ አክሲዮን ማህበር የዛ ማህበር ምክትል ስራ አስኪያጅ ነኝ። ይሄ ማህበር የተጀመረው በ2010 ዓመተ ምህረት ነው የተጀመረው። በህዳር ወር ስንጀምረው 50 አባላት ሆነን ለእያንዳንዳችን 240 ሺህ ብር ለመሬት መግዣ 5000 የስራ አስኪያጅ የስራ ማስኬጃና 100 ሺህ ብር የግንባታ ማስጀመሪያ በዚህ ሁሉም አባል በሚባል በማዋጣት ይህን ቦታውን ገዝተን ግንባታ ጀምረናል ማለት ነው። ከዛ መሰረት አውጥተን የመጀመሪያዋን ሶሌታ ካደረግን በኋላ 2012 ላይ አመራሮቹ ጋር በነበረው ችግር ምክንያት እስከ 2014 ከ2012 እስከ 2014 ድረስ ክርክር ላይ የነበርንበት ሂደት ነበር። ረጅም ጊዜ 2 ዓመት ማለት 2 ዓመት አቋርጠናል ማለት ነው። ከዛ በኋላ አንዳንድ ነገሮች አመራሮችን ካስተካከልን በኋላ የማህበሩን ስያሜ ለውጠን ጀማል ሐሰንና ጓደኞቻቸዋል በፊት ኢማም ያቁትና ጓደኞቻቸው ነበር። የስያሜውንም ደግሞ ወሎ ኬሚሴም የገበያ ማዕከል ብለን ሰይመን 2014 ላይ አጸድቀን አሁን እዚህ ደረጃ ላይ ደርሰናል። ሰላም አብዱአሊ በያን ነኝ። የድርጅቴ ስም አብዱአሊ በያን ይባላል። በኬሚሴ ከተማ ጠቅላላ ብረታ ብረት ስራ ነው የምሰራው። አብዛኛው ስራ የምንታወቀው በዘመናዊ ነገሮች ለምሳሌ የውጭ በር፣ የቤት በር፣ አዳዲስ ዲዛይኖች፣ አልጋዎች፣ የተለያዩ የበረንዳ ዲዛይኖች በመስራት እንታወቃለን። ከፍ ሲልም ለከተማችን እንደ ሲቲ ጌት አይነት እንደ ገንዳ አይነት አጠቃላይ ለከተማችን የሚውልም ስራ አብዛኛውን ጊዜ በመስራት እንታወቃለን። በዚህ ጥሩ እውቅና ያገኘንበት ስራ ነው። አዳዲስ ነገሮችን በመፍጠር ሁልጊዜም ታወቃለሁ ማለት ነው። አባ ሳሚር ባለሁኝ ጨፋ ዱቄት ፋብሪካ በአሁን ሰዓት ስራ አስኪያጅ ሆኜ እየሰራሁ እገኛለሁ። ከዚህ በፊት ፈውዝ በመባል ይታወቃል። ላልተወሰነ ጊዜ በነበረው ነባራዊ ሁኔታ ለአንድ ዓመት ያክል አካባቢ ስራ አቁሞ ነበር ድርጅቱ። አሁን ላይ እንደ አዲስ በአዲስ ስም በስፋት እየሰራ ይገኛል። በስም ቅያሪም ደግሞ ፈውዝ የነበረው በአሁን ሰዓት ጨፋ ዱቄት ፋብሪካ በሚል እየሰራ የሚገኝ ድርጅት ነው። እስካሁን ፋብሪካው ወደ 10 ዓመት አካባቢ ይጠጋዋል እና አሁን በአዲስ መልክ ደግሞ ከጀመርን አንድ 6 ወር ይሆነዋል እና ላልተወሰነ ጊዜ ለአንድ ወር አካባቢ በማበልጸጊያ ማሽን አጠቃላይ በነበረው የማበልጸጊያ ማሽን አቅርቡ በመባሉ ላልተወሰነ ጊዜ ከአንድ ወር እስከ 15 ቀን በሚሆን
አቁመን ነበር። አሁን ላይ ማሽኑን አስመጥተን በስራ ላይ እንገኛለን። ማበልጸጊያም እየተጠቀመን እንገኛለን። አብዱ ኢብራሂም ሰይድ እባላለሁ። የከሚሴ ከተማ ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊ ነኝ። ያው እንግዲህ በከሚሴ ከተማ በርካታ ዓመታት ኢንቨስትመንት እንቅስቃሴዎች አሉ። በተለይ በማኑፋክቸሪንግ ዘርፍ በኢንዱስትሪ መንደር ከ26 በላይ ፋብሪካዎች በተለያየ ዘርፍ ቦታ ወስደው እንቅስቃሴ እያደረጉ ነበር። ያው እዚህ ግባ የሚባል ስራ አልተሰራም። ላለፉት ዓመታት አጥረው ነበር የተቀመጡት። አሁን ላይ ግን ያንን ለማስተካከል ከመብራት እንዲሁም ደግሞ ከተለያዩ ባለድርሻ አካላት ጋር በመሆን ወደ ስራ ለማስገባት እየተደረገ ይገኛል። በአገልግሎት እንዲሁም በከተማ ግብርና ዘርፍ የተለያዩ ባለሀብቶች ወስደው ወደ ስራ የገቡበት ሁኔታ ነው ያለው። እንግዲህ እነዚህንም በቀጣይ ወደ ስራ ለማስገባት የተለያዩ ድጋፎችን እያደረግን አሁን ላይ በግንባታ ላይ ያጣደፉና ወደ ስራ የሚገቡበት ሁኔታ በቅርብ ደረግ ይሆናል ብዬ አስባለሁ። ይህንን G+7 ህንፃ ለመጨረስ እያንዳንዱ አባል ከ2 ሚሊዮን በላይ ይጠበቅበታል። በአሁን ሰዓት 2 ሚሊዮን ለማዋጣት አንችልም። ስለዚህ እኛ ያሰብነው የስም ዝውውሩን መንግስት እንደ አመራር ባልተቤቶቹን ጠርቶ ከማህበሩ አመራር ጋር በማገናኘት እነሱ ጋር አቀራርቦን የስም ዝውውር እንዲካሄድልንና ከዛ በኋላ ወደ ባንክ አያይዘን ይህንን ህንፃ መጨረስ እንፈልጋለን። መጨረስ የምንችለውም በመንግስት ድጋፍ በባንክ ካልሆነ በአባላት መጨረስ አንችልም። ይህንን ባጠረ ጊዜ እንዲሆንልን መንግስት ከጎናችን እንዲቆምና የሻጮችን አቅርቦልን የውክልናውን እንዲሰጡን ይህንን አደራ ማለት እንፈልጋለን። መሰናክል የሚፈታ ነገር አይደለም። ኑሮ ውድነት ነው አንዱ። ሁለት ገበያ አሁን ሲሚንቶዎች ለመምጣት እዛ ሀገር በደረሰኝ በተለያየ ነገር አንመጣ እያሉ እንቅፋት እየሆኑ ነው። የላይኛው አካል ደረሰኝ ባለመቁረጥ ያለው ባለመስጠት እዛ ያለው አካል ደረሰኝ ጋር ከግብይቱ ጋር የተለያየ ይህን ችግር አለ። የሚፈታ ከሆነ ይሄ መላ ተገኝቶ ቢፈጠርለት። አሁን ሲሚንቶ ራሱ ብሎኬት ወርዷል። ሲሚንቶ አሁን እያገኘን አይደለም። ስንጠይቃቸው ወደዛ ሀገር ወደ ከሚሴ አንሄድም፣ ምክንያቱም እዛ እንዲያደርጉናል ብሎ የላይኛው አካል ደረሰኝ ቆርጦ ቢልክ የተሻለ ነበረ እና እንቅፋት የሚሆኑት እነዚሁ ማቴሪያል መወደዶች ናቸው። መንግስትም ይህንን አይቶ የተሻለ ማመቻቸት ቢሞክር ጥሩ ነው። ፕሮጀክቱ እንግዲህ የሚያቆም አይደለም። አሁን ላይ ዱቄት ነው የምንሰራው። ቀጣይ እየሰፋ የሚሄድ ነው። የዱቄት ስራ የሚቆም ነገር አይደለም። ቀጣይ በብስኩት በፓስታ መኮረኒ በስፋት ለመስራት አቅደናል። ለዚህም ደግሞ ተጨማሪ የቦታ ማስፋፊያ ሁላ ጠይቀናል። አሁን ላይ ባለው ተጨማሪ የዱቄት ማሽን ለማምጣት አስበናል። በማስፋፊያ እዚሁ ላይ ባለ ማስፋፊያ እዛ አካባቢ የግንባታ ፕላን አሰርተን አሁን ግንባታ ለመጀመር በሂደት ላይ ነን እና ከዚህ በተረፈ አጠቃላይ የግቢውንም ለማስዋብ በቅርቡ ወደ ስራ እንገባለን። አዎ እንግዲህ በከተማችን ላይ ኢንዱስትሪውን በተለይ ደግሞ አምራች ዘርፉን ተጠቃሚ ለማድረግ ወይ ደግሞ አምራች ዘርፉን ውጤታማ ለማድረግ መንግስት ማድረግ የሚችለውን የመንገድ፣ የመብራት፣ የውሃ ሁሉንም ከፍተኛ ወጪ በማድረግ ውጤታማ የሚሆኑ ከመንግስት ድርሻ ያለውን በሙሉ የጨረሰ ሁኔታ ነው ያለው። አሁን የቀረው ባለሀብቱ ነው። ባለሀብቱ ደግሞ የተሰጠውን እድል መጠቀም አለበት። የመንገድም፣ የውሃም፣ የመብራትንም ሁሉንም ነገር መንግስት ሰርቷል። አሁን ደግሞ ባለሀብቱ የሚቀረው እሱ ፈጥኖ ወደ ማምረት መግባት ላይ ነው። ስለዚህ ይሄንን ባለሀብቱ የመንግስት የሄደበትን ርቀት ባለሀብቱም ትናንሽ ችግሮችን እንትን ከማድረግ ችግሮቹን እየፈታ ውጤታማ ስራ መስራት ያስፈልጋል። ተያይዘን በጋራ ማደግ አለብን፣ መልማት አለብን የሚል ለመጨመሪያ አሁን ከከተማ አስተዳደር የሚጠበቁት መንገዶች ዳር ያሉ ቦታዎች ቶሎ አለመጠናቀቅ። ምክንያቱም በሊዝ የሚካተቱ ነገሮች ትንንሽ ነገሮችን ያንን ቶሎ መፍትሄ ቢሰጡ ጨርሶ ወደ ስራ ለመግባት መንገድ ላይ ያሉ ነገሮች መካተት አለባቸው። እኛ ብቻ ስላንሆን በሊዝ የሚካተቱ ነገሮች ረጅም ጊዜ ሆነው ይቆያሉ። እነዛ ነገሮች የሚገባቸው ከሆነ ቶሎ መፍትሄ መስጠት፣ የማይገባቸው ከሆነ አይገባቸውም ብሎ መፍትሄ ማድረግ። የከተማ አስተዳደር ያው ክትትል ድጋፍ ማድረግ ሲባል ከባለ ሀብት ብቻ ሳይሆን የከተማ አስተዳደሩም ምንድን ጎደለ፣ መቼ ነው ይሄ ፋይል የገባው፣ መቼ ነው የሚለውን
ክትትል እያደረገ የሁሉም ጥረት ይፈለጋልና ያ ነው የስራ እድል ፈጠራ ማለት። አሁን እዚህ ቦታ ላይ ከመሬት እኒህ እስከሚገነቡ ቢያንስ እስከ 100 ሰው የሚሆን ስራ ሊያገኝ ይችላል። እንግዲህ ዘርፉ ብዙ ነው። ግንባታ ብረት የሚያስራል፣ አሸዋ ብዙ ዘርፍ አለው። ገና እያደገ ሲሄድ ብዙ ነገር ይጠበቅበታል። እኛም ደግሞ ይህን ለማድረግ ከአቅም ተሞላ አኳያ ጥረት እያደረግን ነው። እኛ እንግዲህ ከተማ አስተዳደሩ ከተማ ኢንቨስትመንቱ ብዙ ድጋፍ አድርጎልናል። አሁንም የምንጠይቀው ድጋፍ አለ። ከጀርባችን ያለማ ቦታ አለ። ይህን ያለማ ቦታ ማህበሩ ሴፍቲ ታንከርና የፓርኪንግ የለው። ይሄ ህንፃ አለ ፓርኪንግና አለ ሴፍቲ ታንከር ፈንክሽናል ሊሆን አይችልም። ስለዚህ የከተማ አገልግሎት የከተማችን የልማት ኢንቨስትመንት የሚመለከታቸው አካላት እንዲሁም የዞን ኢንቨስትመንት ይህንን ህንፃ ይህንን G+7 ህንፃ ለመጨረስ እያንዳንዱ አባል ከ2 ሚሊዮን በላይ ይጠበቅበታል። በአሁን ሰዓት 2 ሚሊዮን ለማዋጣት አንችልም። ስለዚህ እኛ ያሰብነው የስም ዝውውሩን መንግስት እንደ አመራር ባልተቤቶቹን ጠርቶ ከማህበሩ አመራር ጋር በማገናኘት እነሱ ጋር አቀራርቦን የስም ዝውውር እንዲካሄድልንና ከዛ በኋላ ወደ ባንክ አያይዘን ይህንን ህንፃ መጨረስ እንፈልጋለን። መጨረስ የምንችለውም በመንግስት ድጋፍ በባንክ ካልሆነ በአባላት መጨረስ አንችልም። ይህንን ባጠረ ጊዜ እንዲሆንልን መንግስት ከጎናችን እንዲቆምና የሻጮችን አቅርቦልን የውክልናውን እንዲሰጡን ይህንን አደራ ማለት እንፈልጋለን። ከከተማ አስተዳደሩም ከኢንቨስትመንትም አብዛኛውን ልጠይቅና ትልቅ ችግር አለብኝ የምለው ነገር የቦታ ችግር ነው። የቦታ ችግር ከምንም በላይ እንደምነግራችሁ እንደምታዩት ቤቱ በጣም ተጨናንቆ ነው ያለው። በሙቀት ላይ ነው ያለ ነው። ሰፊና ወይም ደግሞ ጥሩ የተሟላ ነገር ብናገኝ ከምንም በላይ ብዙ ነገር መስራት እችላለሁ ብዬ አምናለሁ። ምክንያቱም አዳዲስ ነገሮችን አዳዲስ ቴክኖሎጂዎችንም እያሳተዋወቁን ስለሆነ ተቀባይነታቸውም ደግሞ ደስ የሚልና ጅማሬያቸው ጥሩ ስለሆነ ከተማ አስተዳደርና ኢንቨስትመንት ተባብረው ይህንን የቦታ ችግር ቢቀርፉልኝ ብዙ ነገር እሰራለሁ፣ ብዙ የስራ እድል ፈጥራለሁ ብዬ አምናለሁ። እስካሁን ጠይቀን እምቢ የተባልነው ነገር የለም። አስፈላጊው ድጋፍ እየተደረገልን ነው ከመንግስት በኩል። ለወደፊትም ደግሞ ከጎናችን እንደሚሆን ተስፋ አለን። አዎ እንግዲህ ያው በከተማችን ላለፉት አመታት ከ10 አመት በላይ በኢንዱስትሪ መንደርም ሆነ በከተማ አጥረው ምንም ልማት ሳያለሙ ያስቀመጡ ባለሀብቶች ላይ እርምጃ መውሰድ ጀምረናል። በዚህ አመት እንግዲህ 8 ባለፈው አመት 2 በአጠቃላይ 10 ባለሀብቶች ላይ የእርምጃ መሬቱን የመንጠቅ እርምጃ ወስደናል። ይህ ማለት በካሬ ወደ 36000 ካሬ ነጥቀናል። በተለያየ ጊዜ ድጋፍ ተደርጎላቸው ጊዜ ወስደን ብዙ ጊዜ ተነጋግረን ወደ ስራ ያልገቡትን ያው መመሪያው በሚፈቅደው መሰረት እርምጃ ተወስዷል። ሌሎቹ ደግሞ መመሪያው በሚፈቅደው መሰረት ድጋፍ ተደርጎላቸው የመብራት የውሃ ከጉምሩክ እንዲሁም ደግሞ ከውጭ የቀረጥ ነጻ በማምጣት ወደ ስራ የገቡበት ሁኔታ ነው ያለው። በዚህ አመት እንግዲህ ከ6 በላይ መብራት ክፍያ ወስደው አሁን በመጠባበቅ ላይ ናቸው። በቅርቡ ወደ ምርት ማምረት ለመግባት እንቅስቃሴ ላይ ይገኛሉ። በአገልግሎት ዘርፉም ላይ አጥሮ ያዙትን በማነጋገር ወደ ስራ የሚገቡበት ሁኔታ እየተመቻቸ ነው ያለው። በተለይ አሁን ከተማዋ በተለያየ ኮሪደር ልማት እንቅስቃሴ ላይ መሆኑ የአገልግሎት ዘርፉን የሚያነቃቃው ስለሆነ ባለሀብቶቹ ይህን ታሳቢ ማድረግ አሁን ላይ ያለውን እንቅስቃሴ አብረው እየሰሩ ያለበት ሁኔታ ነው ያለው። እንደ ከተማችንም ያለው ኢንዱስትሪና ኢንቨስትመንት ጽሕፈት ቤትም በየጊዜው እየደገፈ ክፍተታቸውን እየሞላ እነሱን ወደ ምርት ወይም ደግሞ ወደ አገልግሎት የሚመጡበት ሁኔታ እየሰራ ይገኛል ማለት ነው።
ያው እንግዲህ ይሄ ዋናው ባለሀብትም ስንጠራ ቦታ ኖሮ መሆን አለበት። ከዚህ አንፃር ይሄንንም መድረክ ስናዘጋጅ ወደ ኬሚሴ ምን ስንል ቦታ መዘጋጀት አለበት። ለዚህም ከ100 ሄክታር በላይ በአገልግሎት በከተማ ግብርና እንዲሁም ደግሞ በአገልግሎት ዘርፎች ላይ የተዘጋጀ ሁኔታ ነው ያለው። ከ10 ሄክታር በላይ ደግሞ በኢንዱስትሪ ወይ ደግሞ በአምራች ዘርፉ ላይ እንዲሳተፉ መሬት የተዘጋጀ ሁኔታ ነው ያለው። ስለዚህ ባለሀብቶች በሚፈልጉት ዘርፍ መጥተው ከተማችን ላይ ኢንቨስት አድርገው ተጠቃሚም እንዲሁም ከተማዋንም ተጠቃሚ የሚያደርጉበት ሁኔታ ቢፈጠር የተሻለ ነው የሚሆነው። ከተማዋን የሚያነቃቃሉ፣ ራሳቸውን ተጠቃሚ የሚሆኑበት ሁኔታ ነው ያለው። ስለዚህ ኑ ወደ ከተማችን አልሙ እያልን እኛም እንጋብዛለን ማለት ነው።